ሰውዬ እኮ ሲህር አለው አንተንም አስቀራር አይ አላቸው በምድር ላይ አንድ መልካም ነገር የቀረ ከሆነ እሱ ብቻ ነው አላቸው አላህ ባልታከሙበት አንግል አከማቸው ጣይፍ ያኔ የተቂፍ ሰዎች መንደር ናት ጣይፍ የምትባለው ከተማ ዛሬ በስተሰሜን ምስራቅ ከመካ 7 ኪሎ ሜትር ላይ ነው የምትገኘው ተራራ ወጣችሁ ነው የምታገኙት ያን ተራራ ያላህ መልእክተኛ በእግራቸው ወጥተው ጣይፍ ደረሱ ጣይፍ በሶስት ሰዎች ነው የምትመራው ወንድማማቾች ናቸው ሐቢብ ወሙስዓብ ወአብዱ ያዕላ ይባላል እነዚህ ሶስት ሹማምንቶች አስጠሩና እኔ እኮ የአላህ ነብይ የእስልምና ሪሳላ ይዤ መጥቼ ነበር ብለው እስልምናን ነገሯቸው ከመካከላቸው አብዱ ያዕላ ተነሳና አንተ የምትለው እውነት ከሆነ እኔ የካባን ጨርቅ እቀድልሃለሁ አላቸው እማይሆን ነገር ነው ያላቸው ቀጠለ ሙሳ አላህ ስራ አጣ እንዴ አንተ ነብይ አድርጎ የላከው አላቸው የአላህ መልእክተኛ ክፉኛ ታመሙ በዚህ አላበቃ ኸይር እንደዚህ ካላችሁ መምጣቴን ግን አትንገሩብኝ ለመካ ሰዎች መልሰው አያስገቡኝ አትንገሩብኝ ያን ጊዜና አነግርብህም አብሽራሉና አገራቸው ውስጥ ያሉ እብዶችን ህፃናትን ወጣቶችን ድንጋይ አሲዝ ድንጋይ ውርጅብኝ አወረዱ የስድብ ናዳ የአላህ መልእክተኛ ደሙ ሰውነታቸው ላይ ያረፈው የድንጋይ ማታ ደማቸው የአላህ መልእክተኛ ከከተማዋ ሲወጡ ካላቸው እየደማ የተራራው መላእክቶች መጡ በእነዚህ ሁለት ተራራዎች መካከል ነው እነዚህ ህዝቦች ያሉት የፈለክ እንደሆነ በሁለቱ ተራሮች መካከል እናጣብቅና እናጥፋቸው ህዝቦቹን አሏቸው የአላህ መልእክተኛ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት ቢሆን እንጂ አላክንም የተባሉ ነበሩና አይሆንም ከነርሱ መካከል ከነርሱ በኋላ በሚመጣ ትውልድ አላሁ ሱብሓነሁ ወተዓላ ወደ እርሱ እየተመሙ እስልምናን ተቀብለው የሚያምኑ ሰዎችን ያመጣል ተዋቸዋል የአላህ መልእክተኛ አንዲት የተምር ዛፍ ያሉባት ጥላ ስር ተቀመጡ ያን ጊዜና የዑትባ ልጆች ረቢዓ ተመለከቷቸው ረቢዓ ተመለከቷቸውና በእነሱ ማሳ ውስጥ ነበሩና በመካና በመዲና መካከል ነኽላ የምትባል ቦታ ላይ ሲደርሱ ሂድስ ያ ሙሐመድ አይደለም ወይ ሲን ከነዚህ የተምር ዘረላዎች ስጠው የተራበም ይመስላል ጣይፍም አባረረችው በዛን ጊዜና ኻዲም የነበረው የማሳውን እርሻውን የሚኮተኩተው ልጅ አዳስ ይባላል አዳስ የተምር ፍሬ ይዞላቸው ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጡ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያንን ፍሬ ተቀበሉትና ሲበሉ ቢስሚላህ አሉ ከየት ያመጣው ንግግር ነው አላቸው የዚህ አካባቢ ሰዎች እኮ በአላህ ስም ብለው በልተው አያውቁም ከየት ነው አላቸው የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ተገረሙና ለምን ትጠይቀኛለህ አንተስ ማን ነህ አሉት እኔ ከነይነዋ የሆንኩኝ ክርስቲያን ነኝ አላቸው ነይነዋ من أرض يوسف بن متى من أرض يونس بن متى كيونس بن متى هاجر كنينة ماله أو يونس بن متى نريد أوكا ولاش يا الله ملك تنيام السم نبينا إنهم نبينا يالوت يانجزينا عداس سللنا كفاتشو ግባራቸው እግራቸው እጃቸው ምንም አልቀረው ሁሉንም የሰውነት ክፍላቸውን ሳም ይሄን ጊዜና የዑትባ ልጆች ይመለከቱ ነበር እየነገርኩ ይሄን ልጅ ልከ ድግምት አስደረክበት አይደል ይሄው ሰውየው አስቀረው አለ አዳስ ተመለሰ አዳስ ምን ሆነ ነው ይሄ ሰውዬ እኮ ሲህር አለው አንተንም አስቀረ አይደል አይ አላቸው በምድር ላይ አንድ መልካም ነገር የቀረ ከሆነ እሱ ብቻ ነው አላቸው አላህ ባታከሙበት አንግል አከማቸው ከጣይፍ እየተመለሱ መካ መግባት አይችሉ ያን ጊዜና በመካ ዳር ላይ ሲዞሩ ያ ትላንትና የራባቸው ጊዜ የነበረውን የስምምነት የቀደደው ሙጠይብ ኢብኑ አዲ መልሶ አገኛቸው ያ አላህ መልእክተኛ ሙሐመድ አርሰለም ሙጠይብ በነገራችን ሳይሰልም ነው የሞተው ሙጠይብ ኢብኑ አዲ ያ አላህ መልእክተኛ መካ መግባት ፈለክ አው መርሐባ በኔ ጥገኝነት ትገባለህ ግን ይኸውልህ አደራ ዳዕዋ ቢባል ነገር እንዳታረግ አላቸው አደረክ ማለት ችግር ከዛ ቀደም አንድ ታሪክ ልጨምርላችሁ ከዛ ቀደም አቡበክር ረዲየላሁ ተዓላ አንሁ መከራ በዛበት
እሱ አይደለም መከራው የሚበዛው፣ እሱ ሀብታም የተከበረ ሰው ነው፣ አይነኩትም ቁረይሾች። ግን ባልደረቦቹ እንደዛ እየሆኑ እያየ የነብዩ ሰለላሁ ባልደረቦች እንደዛ እየሆኑ እያለ መሸከም አልቻለም። ምንም ማላደርግ ከሆነ በቃ እዛ ሐበሻ የተሰደዱት ሰዎች መልካም ነገር ላይ መሆናቸውን ሰምቻለሁ፣ እኔም ልጓዝ ልውጣልና የአላህን መልእክተኛ አስፈቀደ። እሺ አሉት። 2 ቀን ያክል ከተጓዘ በኋላ አንዲት ቦታ ላይ ሲደርስ አንድ ሰው አገኘው። ንዱጉና ይባላል። ንዱጉና አቡበክር ወዴት እየሄድክ ነው አለ። ወዴት ነው የምትሄደው? በቃ ህዝቦች ያባረሩኝ። አንተ ከሰዎች ላይ መከራ የምታነሳ፣ ባሮችን ነፃ የምታወጣ፣ በገንዘብ ሰዎችን የምታግዝ ታላቅ የሆንክ ሰው ማን አባረረ? በእኔ ትገባለህ አለ። እሺ አለና ገባ። ሲገባ ማን ያስገባው አሉ ቁረይሾች። ወጥቷል ነበር? አዎ እኔ ነኝ ያስገባሁት፣ እንዳትነኩት አላቸው። እሺ ግን አንድ ነገር ቃል ይግባ፣ ከቤቱ ውጪ አምልኮ እንዳያደርግ አላቸው። እሺ አቡበክር ገባ። ቤቱ ጠበበው። ከቤቱ አጠገብ የሰራው መስጂድ ነበረውና ወጣና መስጂዱ ላይ መስገድ ጀመረ። የአቡበክር ለቅሶ ብዙ ወጣቶችን ይሰበስብ ነበር። ሰላት ውስጥ ያለው ለቅሶ ማለት ነው። ያን ጊዜና ቁረይሽ አበደች። ተሰባሰቡ። እንደገና ብዱኹና እየነገርና አምጥተንብን ይሄው ህፃናትና ወጣቶቻችንን ያበላሸሉ ሰውየው። ያን ጊዜና ብዱኹና ተስማምተናል ነበር እንዴ አቡበክር የገባው በቤት አታደርግም አለ። እኔ መጀመሪያውን ጥፋተኛው እኔ ነኝ አለ። የአላህን ጥገኝነት ትቼ የመኽሉቅ ጥገኝነት የወሰድኩት እኔ ነኝ ጥፋተኛው። ውሰድ ጥገኝነትን አልፈልግም። ወአና አኩኑ ቢጂዋሪላህ በአላህ ጥገኝነት ስር እኖራለሁ አልፈልግህም አለ። መለሰለትና አቡበክር ኖረ። አላህ አላሰፈረው። የአላህ መልእክተኛንም እንደዚሁ ሲመለሱ ሙጥ ብኑ ዓዲ ያገኛቸው ይዟቸው ገባ። ዳዕዋ የሚባል እንዳታረጋላቸው። የአላህ መልእክተኛ ቆሙ ላቆሙ አይሆንም። እንዴት ቆሙ? ወዕቡድ ረበከ ሐታ የእትየከ ልየቂን፣ እርግጠኛው ቀን እስከሚመጣ ጌታ አንተ ገዛ ነው ቃሉ። ወጡና ለሰዎች ማስተላለፍ ጀመሩ መልእክት። አንድ ቀን ይወጣሉ በሐጅ ወቅት ላይ በኒ ሐኒፋን ያገኛሉ። በኒ ሐኒፋ የሙሰይሊመቱል ከዛብ ህዝቦች ናቸው። መጡ ሲባሉ ሄደው ዳዕዋ ያደርጉላቸው አይቀበሉም። ይቀጥላሉ። በኒ ከልብን ያገኛሉ። በኒ ከልብን የሚያወራሉ፣ የሚቀበል የለም። ወበኒ ዑበይዱላህ ይመጣል፣ የሚቀበል የለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተስፋ ቆረጡ። በዚህ መካከል ግን አላህ የተስፋ ብርሃን ይጥልላቸው ጀመር። አብሽር፣ በዚህ መንገድ ከቀጠልክ ነገሩ ይበራል አላቸው።